ሰላም የዩቲዩብ ተመልካቾቻችን፣ በዛሬው ቪዲዮ እንዴት አንድን ፎቶ ነጣ ያለ ከካሜራ አንፃር ነጣ ያለ ፎቶ እንዴት ኤዲት እንደምናደርግ በፎቶሾፕ እናያለን። ወደ ቀይ የሆነ ነገርን ነጣ አድርገን ፎቶውን ሞር ብርሃን ያለው እንዲመስል ለማድረግ ነው። የመጀመሪያው ኦፕን እንላለን እዚህ ጋር። ከዛ የምንፈልገውን እንመርጣለን። አሁን እኔ የፈለኩት ይሄን ፎቶ ነው። ይሄ ፎቶ አሁን ቆይ ኦፕን ልበለው። ኦፕን አልኩት። አሁን ይሄ ፎቶ ብዙም አፈሩ ምናምን ነጣ አላለም እና ኢንቫይሮንመንቱን ነጣ ለማድረግ ነው፣ ሞር እንዲታይ ማለት ነው። መጀመሪያ ምንድነው የምታደርጉት? እዚህ ጋር ትመጡና ዱፕሊኬት ታደርጉታላችሁ። ይሄ ሌየር አለ፣ እሱን ኮንትሮል ጄ ነው የምንነኩት፣ ኮንትሮል እና ጄን። ከዛ ይሄው ደብል ያደርገዋል ማለት ነው። ከዛ እቺ ሌየር ዋን ላይ ይሆናል ማለት ነው። ከዛ ምንድነው የምታደርጉት? ሌፍት ራይት ክሊክን ትነካላችሁ ማውሳችሁ ላይ፣ ይሄ ላይ። ከዛ ምን ታደርጋላችሁ? ኮንቨርት ቱ ስማርት ኦብጀክት። ከዛ ወደ ስማርት ኦብጀክት ይቀይርልናል ማለት ነው። ከዛ ስማርት ኦብጀክት ላይ ካረጋችሁት በኋላ እዚህ ጋር ተመጡና ፊልተር ሚል አለ። ፊልተር ላይ ካሜራ ሮ ፊልተር ይላል እና ካሜራ ሮ ፊልተር ላይ ታረጋላችሁ። እዚህ ጋር አሪፍ ኤዲቶችን በካሜራ ሮ ፊልተር መስራት ይቻላል። ይሄ አሁን ይሄ የመጀመሪያው ነው፣ ኤዲት ያልተደረገ ነው። እዚህ ጋር እንደምታዩት ዋይት ባላንስ ይላል። ቤዚክ ላይ እዚች ጋር ቤዚክ ላይ ትገባላችሁ። አስ ሹት ይላል ወይስ አውቶ ወይስ ከስተም። አውቶ ባረገው ራሱ ይሄው ነጣ ያደርገዋል። ነገር ግን እኛ ከስተም ከፈለግን ከስተም የምትለው አነካለን፣ ይመለሳል። ከዛ ምንድነው የምታደርጉት? እቺኛዋን የኤ ድሮፕ ምልክቷን ትነኩና ከዛ ይሄኛውን ኢሜጅ ከዚህ ጀምራችሁ ከዚህ ጫፍ ጀምራችሁ እንደዚህ ኤዲት አድርግልን ትሉታላችሁ። ይሄው አሁን በፊት ቀላ ብሎ ሞር አፈሩ ምናምን እንትን የሚለውን ኢሜጅ ሞር ጥራት ያለው ነጣ ያለ እንዲሆን እንዲማረግ ይችላል። እዚህ ጋር ደግሞ የተለያዩ ባላንስ ማድረጊያ ቱሎች አሉ። እነሱን እንዲህ ወደ ጎና ወደ ግራ በማድረግ ሞር ነጣ ያለ ነገር እንዲመጣ ከለሩ እንዲቀይር ማድረግ ትችላላችሁ። የተለያየ እንትኖችን መሞከር ትችላላችሁ። እዚህ ጋር እንደዚህ ማድረግ ይቻላል። ሞር የሰውየውንም ጠቆር እንዲል ከዚህ በላይ ማድረግ ይቻላል። አካባቢውም ትንሽ ዳርክ እንዲሆን ወይ ነጣ እንዲል ማድረግ ይቻላል። እነዚህን ኮንትሮል ላይ ተጠቅማችሁ። ይሄ ብዙ ጊዜ ፊልሞች ምናምን ላይ ኤዲት የሚደረገው በዚህ ነው እና ይሄን ኦኬ ትላላችሁ። አሁን ይሄው መጀመሪያ ኢሜጁ ይሄውና ይሄ ኖርማል ነው፣ የተፈጥሮ የተነሳው ነው። ከዛ እኛ ኤዲት ስናደርግ ይሄው ይሄንን እናስመስልና ሞር አካባቢው ነጣ ያለ የተለያየ እንዲሆን ኤዲት እናደርጋለን። በኔክስት ቱቶሪያል ደግሞ አሪፍ ኤዲቶችን ይዘን እንመጣለን። ሰብስክራይብ፣ ላይክ አድርጉ። ቻው።